ሰላም ጤና ይስጥልን። ከፊደል ግራፊክስ በዛሬው መረጃችን አንድ ፕሮግራም ኮምፒውተራችን ላይ የጫነው ፕሮግራም ሶፍትዌር ወይም ደግሞ አፕሊኬሽን ከኢንተርኔት ጋር ግንኙነት እንዳያደርግ እንዴት ብሎክ እንደምናደርግ እንመለከታለን። ብሎክ የምናደርግበት ምክንያት እንግዲህ ሴሪያል ነበር እንዳይጠይቀን ከኢንተርኔት ጋር ግንኙነት ሲያደርግ ወይም ደግሞ ኮድ እንዳይጠይቀን ሊሆን ይችላል። ስለዚህ ብቻ በማንኛውም መንገድ ቢሆን እንዴት ብሎክ እንደምናደርግ እንመለከታለን ማለት ነው። ስለዚህ እዚህ ዊንዶውስ ስታርት ላይ እንገባለን። ከዛ ዊንዶውስ ዲፌንደር ፋየርዎል ብላችሁ ሰርች ታደርጉና ከዛ ክሊክ ታደርጋላችሁ። ከዛ አድቫንስ ሲቲንግ ላይ ትገባላችሁ። ከዛ ኢንባውንድ ሩልስ አለ ኒው ሩል የሚለውን እንመርጣለን። ከዛ ኔክስት እንለዋለን። ከዛ ፕሮግራሙ ያለበት እንገባና እንፈልግና እንመርጠዋለን ማለት ነው። እንደዚህ በዚህ ባካፕ ትሏት እና በዚህኛው ያለበትን ፕሮግራም እዚህ ሲ ላይ ትገባላችሁ ማለት ነው። ሲ ላይ ከገባችሁ በኋላ በአብዛኛው ፋይሎቻችን እዚህ ፕሮግራም ፋይልስ ላይ ነው። ከሌሉ ግን እዚህ ላይ ፕሮግራም ፋይልስ ኤክስ86 ወይም ደግሞ ፕሮግራም ዳታ ላይ ገብታችሁ መፈለግ ትችላላችሁ። ግን በአብዛኝ ፕሮግራሞቹ የሚኖሩት እዚህ ፕሮግራም ፋይልስ የሚለው ላይ ነው። ስለዚህ ፕሮግራም ፋይልስ የሚለውን እንከፍታለን። አሁን ፋይሉ የት ነው? የፋይሎቹ ስም እዚህ ውስጥ ተዘርዝሮ ታገኙታላችሁ። ብሎክ የምታደርጉት ማለት ነው። ስለዚህ የአዶቤ ፕሮግራሞችን ብሎክ ማድረግ ከፈለኩ እዚህ ውስጥ ነው የምገባው ማለት ነው። አውቶዴስክ ካለ እዚህ ላይ እሱን ብፈልግ እዚህ ላይ ገብቼ ብሎክ አድርጋለሁ ማለት ነው። ስለዚህ አሁን ለምሳሌ አዶቤ ብሎክ ማድረግ ብፈልግ አዶቤ አፍተር ኢፌክትስ የሚለው ላይ እንመርጣለሁ። ከዛ ኦፕን እንለዋለሁ። ከዛ እንደዚህ እንመርጥና ኦፕን እንለዋለን። ከዛም መርጦልናል። ከዛ ኔክስት ብለን ከዛ በዚህ ብሎክ ኮኔክሽን የሚለውን እንመርጣለን። ኔክስት እንላለን። ኔትወርኮቹን እነዚህ ብሎ ብሎክ እንዲደረጉ ከፈለጋችሁ እንደዚህ ብሎክ ትሉታላችሁ። ከዛ የፕሮግራሙን ስም ትጽፋላችሁ። አፍተር ኤፍ 25 ብየዋለሁ እኔ። ስለዚህ አውትቦንድ ሩልስ የሚለውም እንደዛው ነው ብሎክ የምናደርገው። ከዛ ኒው ሩል እንላለን። ኔክስት እንለዋለን። ብራውዝ የሚለው ላይ ገብታችሁ መፈለግ ትችላላችሁ። ወይም ደግሞ ዴስክቶፕ ላይ ሶፍትዌራችሁ ካለ ዴስክቶፕ ወይም ደግሞ ስታርት ላይም ገብታችሁ ኦፕን ፋይል ሎኬሽን በሚል ማግኘት ትችላላችሁ። ለምሳሌ ከነዚህ ፕሮግራሞች ውስጥ አንዱን ብሎክ ማድረግ ብፈልግ ፕሮግራሙን እንደዚህ ሰሌክት አደረግና በላይ ክሊክ ከዛ ራይት ክሊክ አደርጋለሁ። ከዛ ኦፕን ፋይል ሎኬሽን ስለው እንደዚህ ይከፍትልናል ማለት ነው። ከዛ ራሱ ላይ ሰሌክት እንደሆነ ራይት ክሊክ ታደርጉና ኮፒ አስፓዝ ትሉታላችሁ። ከዛ ዊንዶውስ ዲፌንደር ፋየርዎል ላይ ትመለሳላችሁ። ራይት ክሊክ አድርጋችሁ ፔስት ታደርጋላችሁ ወይም ደግሞ ኮንትሮል ፕላስ ቪ ትሉታላችሁ። ከዛ እነዚህ ኮቴሽኖቹ መውጣት አለባቸው። ኮቴሽኖቹን ከዳር ያሉና ከዳር ያሉትን ሪሙቭ እናርጋቸው። በባክ ስፔስ እንደዚህ ሪሙቭ ማድረግ እንችላለን። ከዛ እነዚህኛውን ኮቴሽን ሪሙቭ እናደርጋታለን። ከዛ ኔክስት ብሎክ ኮኔክሽን ሴሌክት እንደሆነ ኔክስት እንለዋለን። ከዛ ዳቪንቺ ሪዞልቭ ብለን እንደዚህ የፈለጋችሁትን ስም ሰጣችሁ እንደዚህ በቃ ፊኒሽ አደረግን። ስለዚህ የዛሬው መረጃችን ይሄ ነው። እንግዲህ ኮምፒውተራችሁ ላይ ጫናችኋቸው ፕሮግራሞች ከኢንተርኔት ጋር ግንኙነት እንዳያደርጉ ከፈለጋችሁ በዚህ መንገድ ብሎክ ማድረግ ትችላላችሁ ማለት ነው። ተጨማሪ መረጃዎችን ለማግኘት የፊደል ግራፊክስን ሰብስክራይብ ያድርጉ። አመሰግናለሁ።